በዚህ ጊዜ በአለማችን ውስጥ በጣም ብዙ ሰዎች ሰልፍ ኮንፊደንስ የላቸውም። ይህ ነገር ደግሞ በተማሪዎች በጣም አብዝቶ ይታያል። ታዲያ በዚህ ነገር እየተቸገራችሁ ላላችሁ ሞስት ፕሮባብሊ ይህ ቪዲዮ ለእናንተ ነው። በዛሬው ቪዲዮአችን ሰልፍ ኮንፊደንሳችሁን ልታሳድጓቸው የሚችሉ በጣም ሞስት ኢምፖርታንት የሆኑ 5 ነገሮችን የምናነሳ ይሆናል። ተጨማሪ ደግሞ ቦነስ አንድ ሰጣችሁና አጠቃላይ 6 የሰልፍ ኮንፊደንሳችሁን ልታሳድጉበትን ሀሳቦችን የምነግራችሁ ይሆናል ማለት ነው። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንዴት ናችሁልኝ? እስራኤል ነኝ። በዚህ ቻናላችን የምናየው የተለያዩ የሰልፍ ኮንፊደንስ እና የፐርሰናል ዴቨሎፕመንት ኮርሶችን የምናየው ይሆናል ማለት ነው። ኦኬ፣ የመጀመሪያው ሀሳባችን ምን መሰላችሁ? ፕራክቲስ ሰልፍ ኮምፓሽን የምናየው ነው። እሱም ደግሞ ራስ ርህራሄ ወይም ደግሞ ራስን የመውደድ የምናየው ሀሳብ ነው። አብዛኛው ሰው ደግሞ በዚህ ነገር እየተጠቃ ይመስለኛል። ማለትም ደግሞ ራስን መውደድ ምን ማለት ነው? ማለትም የሰልፊሽ ወይም ደግሞ ራስ ወዳድ የምናየው ነገር ሳይሆን ጀስት ለራሱ ጥሩ ሀሳብ፣ ለራሱ ለፐርሰናሉ በጣም ጥሩ አመለካከት ያለው ነገር ወይም ደግሞ ለራሱ እንደ ማንኛውም ሰው ለራሱ ጥሩ ነገር ማሰብ ወይም ደግሞ ራስን መውደድ የምናየው ሀሳብ ነው ማለት ነው። ይህን ነገር ማድረግ በምትጀምሩበት ጊዜ ባልጠበቃችሁና ባልገመታችሁ መልኩ ሰልፍ ኮንፊደንሳችሁን እያሳደጋችሁ ትመጣላችሁ ማለት ነው። አሁን ቀጥታ ወደ ሁለተኛው ሀሳባችን እናልፋለን። ምን መሰላችሁ? ሴት አቺቬብል ጎል ወይም ደግሞ ልታሳኳቸው የሚችሉ ጥቂት የሆኑ ሀሳቦችን መጻፍ ወይም ደግሞ ከእንቅልፋችሁ ከተነሳችሁ መልሳችሁ ወደ እንቅልፋችሁ እስክትሄዱ ያሉ ሀሳቦች ማለት ነው በወረቀት ላይ ተጽፋሉ። ለምን? በጣም ጥቂትም ቢሆን ምንም ችግር የለውም። ብቻ ማሳካት የሚችሉ ሀሳቦችን ማሳካት የምትፈልጉ ነገሮችን በወረቀት ላይ ትጽፋላችሁ። ከዛ ምን ታደርጋላችሁ? ከእንቅልፋችሁ ከተነሳችሁ እስከ መኝታችሁ ድረስ የምታደርጓቸው እያንዳንዷን ነገር በወረቀት ትጽፉና ያንን ነገር ወደ መኝታ ስትሄዱ ማታ ደግሞ ቼክ ታደርጋላችሁ ወይም ደግሞ ማሳካት አለማሳካታችሁ ቼክ ታደርጋላችሁ። ከዛ በኋላ ካሳካችሁ በኋላ ምን ታደርጋላችሁ? ለራሳችሁ ማለት ነው ሽልማት ትሰጣላችሁ። ማለትም ደስ ትችላለን፣ ጎበዝ ነኝ፣ እኔ የተሻልኩ ነኝ ምናምን የራስ የተለያዩ የፖዚቲቭ ሀሳቦችን ለራሳችሁ ትሰጣላችሁ ማለት ነው። ያኔ በራሳችሁ ሂደት ማለት ነው ቀስ በቀስ ያንን ነገር በተደጋጋሚ እያደረጋችሁ በመጣችሁ ቁጥር ሰልፍ ኮንፊደንሳችሁ እያደገ ይመጣል ማለት ነው። ኦኬ፣ አሁን ቀጥታ ወደ ሶስተኛው ሀሳባችን እናልፋለን። ኦኬ፣ ሶስተኛው ሀሳቡ ሰራውንድ ዩርሰልፍ ዊዝ ሰፖርተርስ የሚለው ነው። እሱም ደግሞ ማለት ነው የሚያከብራችሁ ሰዎች ወይም ደግሞ እናንተን የሚያሞጋግሱ ሰዎች መካከል ራሳችሁን ታጣላችሁ። ጓደኛችሁ ሊሆን ይችላል፣ ብቻ ዋትኤቨር ማንኛውም ሰው ሊሆን ይችላል። የእናንተን ሀሳብ የሚደግፍ የእናንተን ሀሳብ የማይቃረን ማለት ነው። በነዛ መካከል በኖራችሁ ቁጥር ማለት ነው ሞስት ፕሮባብሊ ቀስ በቀስ ያለ ነገር እየለመዳችሁ ሰልፍ ኮንፊደንሳችሁ የራሳችሁ ያለ አመለካከት እየተቀየረ ይመጣል ማለት ነው። እነዚህ ነገሮች ልብ በሉኝ። አሁን ቀጥታ ወደ አራተኛው ሀሳብ እናልፋለን። የአራተኛው ሀሳብ ምን መሰላችሁ? ዴቨሎፕ ስኪልስ ነው ወይም ደግሞ የተለያዩ ልምዶችን ማካበል። ለምሳሌ ስለማታውቁት ነገር መጽሐፍቶችን ማንበብ፣ እንዲሁም ደግሞ ኮርሶችን መውሰድ፣ እንዲሁም ደግሞ የተለያዩ ሴሚናሮች ላይ መሳተፍ፣ እንዲሁም ደግሞ ከዛም በተሻለ ፍሪ ኮርሶችን ዩቲዩብ ላይ ማግኘት ትችላላችሁ እና የተለያዩ የሰልፍ ኮንፊደንስ ኮርሶችን ማግኘት ትችላላችሁ። እንዲሁም ደግሞ በተጨማሪ ሞስት ኢምፖርታንት ብዬ ማስባቸው ነው እሱ ምንድነው? መጽሐፍትን ማንበብ። የምሬ ነው የምላችሁ፣ ባልጠበቃችሁ መልኩ ሰልፍ ኮንፊደንሳችሁ እያደገ ይመጣል። የተለያዩ መጽሐፍቶችን ያገኛችሁትን መጽሐፍ በማንኛውም ዙሪያ ሊሆን ይችላል መጽሐፍቶችን ማንበብ። ከዛ ምን ቀስ በቀስ ሰልፍ ኮንፊደንሳችሁን በሂደት እያሳደጋችሁ ትመጣላችሁ። እዚህ ጋር እንድትረዱልኝ የሚፈልገው ነገር ቀጥታ ዛሬ አነብባችሁ ወይም ደግሞ ዛሬ የሆነ ነገር ስላደረጋችሁ በአንድ የሆኑ ሰልፍ ኮንፊደንሳችሁን ልታሳድጉት አትችሉ። ምክንያቱም ሰልፍ ኮንፊደንሳችሁን ገላችሁ በጣም ረጅም ጊዜ አሳልፋችኋል። ስለዚህ ለመገንባት ወይም ደግሞ ሰልፍ ኮንፊደንሳችሁንም ለማሳደግ በጣም ብዙ ጊዜ ሊፈጅባችሁ ይችላል። ዳዝን ማተር እሱ ችግር አያመጣም። ብቻ ግን እነዚህ ነገሮች በሂደት ስቴፕ ባይ ስቴፕ እያደረጋችሁ በመጣችሁ ቁጥር ከቀን ወደ ቀን እያሳደጋችሁ በመጣችሁ ቁጥር ባልጠበቃችሁና ባልገመታችሁ መልኩ ሰልፍ ኮንፊደንሳችሁ እያደገ ይመጣል ማለት ነው። ኦኬ፣ ቀጥታ አሁን ወደ አምስተኛው ሀሳብ እናልፋለን። አምስተኛው ሀሳብ ቼንጅ ኔጌቲቭ ታውትስ የሚለው ነው። እሱም ደግሞ የተለያዩ ለራሳችሁ ያላችሁን ኔጌቲቭ ሀሳቦችን ወይም ደግሞ የኢፍታዊ ወይም ደግሞ ምንድነው በቃ እናንተ ለራሳችሁ መጥፎውን ሀሳብ በውስጣችሁ የምታስቡት ታውቃላችሁ። እኔ ለእናንተ መንገር አይጠበቅብኝም። ለምሳሌ እኔ እኮ አልረባም፣ እኔ እኮ አልችልም፣ እኔ በቃ ይሄ ነገር አይሆንልኝም፣ እኔ ለዚህ አልተፈጠርኩምና የመሳሰሉ በጣም
ብዙ ነገሮች አሉ እናንተ ለራሳችሁ ኔጌቲቭ ሀሳቦችን የምትነግሩበት ይሄ ነገር ደግሞ አብዛኛው ሰው ላይ አለ። ስለዚህ ያን ነገር ቀስ በቀስ ያስቆማችሁ ትሄዳላችሁ። ለምሳሌ አንድ ነገር ባልተሳካላችሁ ቁጥር እኔ እኮ አልችልም እኔ አረባ ምናምን የሚሉ ነገሮችን ከመዘርዘር ይልቅ ማለት ነው ቢያንስ በነገው አሻሽዬ የተሻለ ነገር ልሰራ እችላለሁ right በነገው ደግሞ በቀጣዩ ከዚህ የተሻለ ነገር ልሰራ እችላለሁ ብላችሁ ለራሳችሁ የተሻለ ወይም ደግሞ ፖዚቲቭ ሀሳቦችን መንገር እንጂ ኔጌቲቭ ሀሳቦችን ሞር በደረጃችሁ ቁጥር ራሳችሁ ያለ ሰልፍ ኮንፊደንሳችሁ እየገደላችሁ ትመጣላችሁ ማለት ነው። ኦኬ አሁን ወደ የሰጣችሁ ማለት ነው ወይም ደግሞ ቦነስ ቢ የሰጣችሁ ስድስተኛ ሀሳብ እነዚህ ካደረጋችሁ ምን ታደርጋላችሁ? በስድስተኛ ወይም ደግሞ ቦነስ ቢ የሰጣችሁ ላይ ኤክሰርሳይዝ ወይም ደግሞ ጂም የምሬን እምላችሁ እናንተ ባልጠበቃችሁና ባልገመታችሁ መልኩ የሆነ ሰው አንተ ሰው እንዴት ሰልፍ ኮንፊደንስ በጣም ሃይ ነው ምናምን ብሎ ለእናንተ አስተያየት ይሰጣል። የምሬን እምላችሁ ኤክሰርሳይዝ ማድረግ ቢያንስ በሳምንት በትንሹ ከ3 እስከ 4 ጊዜ ብትሰሩ ይመከራል። የምሬን እምላችሁ ይህ ነገር ደግሞ ሜንታሊቲያችሁን በጣም ያሳድጋችኋል፣ ፊዚካላችሁንም በጣም ያሳድጋችኋል። ከዛም አልፎ ሰልፍ ኮንፊደንሳችሁን በጣም የማሳደግ ስኪል አለ። ስለዚህ ኤክሰርሳይዝ ብታደርጉ ወይም ደግሞ ጂም በሳምንት አትሊስት በትንሹ 3 ጊዜ ብትገቡ ሰጀስት አደርጋችኋለሁ። ከቻላችሁ ሳምንት 5 ቀን ገብታችሁ 2 ቀን እረፍት ማድረግ ትችላላችሁ። እሱ የእናንተ ምርጫ ነው። ግን አትሊስት በትንሹ 3 እስከ 4 ብትሰሩ ይመከራል። ከዛ ደግሞ አንዴ ብቻ አይደለም በተደጋጋሚ ለረጅም ጊዜ ብትሰሩ በሂደት ማለት ነው ቀስ በቀስ ሰልፍ ኮንፊደንሳችሁ እያሳደጋችሁ ትመጣላችሁ ማለት ነው። ኦኬ I hope የዛሬ ቪዲዮ እንደተጠቀማችሁ እነዚህ በጣም ሞስት ኢምፖርታንት የሆኑ 5 ነገሮችን ብታደርጉ በሂደት ማለት ነው ሰልፍ ኮንፊደንሳችሁን የማሳደግ አቅም አለው ማለት ነው። ስለዚህ እነዚህን ነገር ብታደርጉ ከዚህ ካላችሁ ነገር በተሻለ ማለት ነው ሰልፍ ኮንፊደንሳችሁን የማሳደግ ችሎታ አለው ማለት ነው። ስለዚህ እነዚህ 5 ነገሮችን ካደረጋችሁ ማለት ነው ሰልፍ ኮንፊደንሳችሁን ታሳድጋላችሁ። የዛሬ ቪዲዮ ይህን ይመስል ነበር። I hope የሆነ ነገር እንደተማራችሁበት። በቀጣይ አሪፍና ጸዴ ቪዲዮ እስከምንመለስ ድረስ ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳትረሱ። በቀጣይ እስከምንገናኝ see you inside. Ciao.